ዌልካም ባክ ጋይስ። አሁን ሁለተኛው ቪዲዮአችን ላይ ደርሰናል። ይህ ቪዲዮ is going to be like literally የጃቫስክሪፕት ትምህርት ነው የሚሆነው ማለት ነው። ከዚህ በፊት ጃቫስክሪፕት ምንድን ነው፣ የጃቫስክሪፕት ማጥናት ለምን አስፈለገ የሚሉትን ነገሮች ኦልሬዲ በሰፊው አይተናቸዋል ማለት ነው። ስለዚህ ሊትራሊ ጃቫስክሪፕት ካን ቼንጅ ኤችቲኤምኤል ኮንተንትስ የሚል አንድ ቶፒክ ብቻ እኔ ማለት ነው። ስለዚህ ከዚህ በፊት ጃቫስክሪፕት ማድረግ የሚችለው ምንድን ነው ነበር ያለው፣ ኤችቲኤምኤልን ኦር ሲኤስኤስን መቀየር እንችላለን ማለት ነው። ስለዚህ እንዴት ነው መቀየር የምንችለው የሚለውን ነገር ነው። one of many JavaScript HTML method is get elements by ID። ስለዚህ ኦልሬዲ ኤችቲኤምኤል ላይ ለኤኒ ካይንድ ኦፍ ታጎቻችን አይዲ ክላስ ኔም መስጠት እንደምንችል አይተን ነበረ ማለት ነው። ስለዚህ በዛ አይዲ ኔም እንጠራዋለን ማለት ነው። then የጠራነውን ኤሌመንት we can change it. The example below is going to find an HTML element with ID demo በሚል የተሰየመ any kind of tag ይፈልግልንና and change the element content or inner HTML to hello JavaScript ወደሚል ይቀይረዋል ማለት ነው። ስለዚህ ውስጡ ያለው ፓራግራፍ ሊሆን ይችላል፣ የፈለገውን አይነት ጽሑፍ ይጻፍ። when I click that button it's going to change it into hello ጃቫስክሪፕት ወደሚል እንዲቀየር ነው የፈለግነው ማለት ነው። ይሄ ማድረግ ከቻለን በጃቫስክሪፕት ኤችቲኤምኤል ማኒፕሌት ማድረግ እንችላለን ማለት ነው። እንደሱ ለማድረግ እንዴት ነው የምናደርገው አለን፣ ዶክመንት ዶት ጌት ኤሌመንትስ ባይ አይዲ ደን ያስገባነውን አይዲ ኔም ፓስ እናደርግለታለን። ዶት ኢነር ኤችቲኤምኤል እንለውና we are going to pass like በስትሪንግ ጽሑፍ እናሳልፍለታለን ማለት ነው። at this time ስለ ስትሪንግ ማታውቁ ከሆነ you can use single quote or double quotes እንደፈለጋችሁ። ማይቻልበት ሴናሪዮ ላይ ግን like ለምሳሌ በሲንግል ክሎት ከከፈታችሁ like ውስጡ ሌላ ሲንግል ክሎት መጠቀም አይቻልም። ስለዚህ you are going to use double quote or double quote ከከፈታችሁ ውስጡ like double quote የሆነ ባለ አንዷ መግባት አትችልም ማለት ነው። ከሱ ውጪ ሌላ ምንም የሚያግደን ነገር የለም። ይህንን ነገር ብንሰራው ሊሆን የሚችለውን ነገር በደንብ ይዩት። ጃቫስክሪፕት ካን ቼንጅ ኤችቲኤምኤል ኮንተንት የሚለው ካይንድ ኦፍ ዴሞ ሚል ስም ተሰጥቶታል። ልክ ክሊክስ አድርገው is going to change it into hello ጃቫስክሪፕት ማለት ነው። ወደ እንደዚህ አይነት ነገር ይቀየርልናል። ስለዚህ ኮዱን እንጻፍና ነው ማለት ነው። ከዚህ በፊት ጻፈውን እናጥፋውና this is the code እንደሱ እንዲሰራ የሚያደርገው ነገር እሱን ላጥፋው። let me create just paragraph። እዚህ ፓራግራፍ ውስጥ ምን ልጻፍበት? እሺ JavaScript is my favorite language እንበለውና ይሄን ፓራግራፍ እንዝጋው። let me add p እንዲህ ካደረግነው like already ይሄው ሲመጣ እናየዋለን ማለት ነው። ስለዚህ ለዚህ ፓራግራፍ ምን ልስጠው? አይዲ ልስጠው። ID is going to be let me call it demo። ምንም ነገር አይፈጠርም። then let me create button። ይሄ በተን ሳይዝ like click me የሚል በተን ይሆንና things አካባቢ ጋር ስላሽ አለው ለመዝጋት ልክ ስነካው ይሄ ነገር እንዲቀየር ነው የፈለግኩት። ስለዚህ ይሄ በተን ሲነካ ኦን ክሊክ እንበለው። ኦን ክሊክ ከዛ ኦልሬዲ እዚህ ጋር ተቀምጦልናል ኮዳችን ማለት ነው ውስጡ ምን ከተው። ስለዚህ ዶክመንት ዶት ጌት ኤሌመንት ባይ አይዲ then we are going to pass የታዘዝነውን ስም ዴሞ ነው ስሙ። close bracket እናድርገውና dot inner HTML I think HTML is going to be capital inner HTML ውስጥ ግባና ሊትራሊ ይሄንን ስም ቀይረው ነው የምንለው ማለት ነው። ስለዚህ አዲስ ታይም ምን እንበለው hello JavaScript ሚል ስም እንስጠው ማለት ነው። ስለዚህ ሊትራሊ ይሄ በተን ሲነካ የሚያደርገው እሱን ነው ማለት ነው። this is the button። ይሄ
ይሄ ነገር ኦልሬዲ በጣም ስለረዘመ እንደዚህ ነገር እናድርገውና ስለዚህ አሁን ለማንበብ ይመቸናል ማለት ነው። ስለዚህ የኛውን ፈንክሽናሊቲው እዚህ አካባቢ ጋር እናወርደው። ይሄ በተን ሲነካ ይሄ ፈንክሽን ይጠራል ማለት ነው ኦን ክሊክ። ስለዚህ ልክ ስነካው it's going to change it into hello javascript ማለት ነው። that's all about HTML ኤሌመንት ወይም ታጎችን በጃቫስክሪፕት ማኒፕሌት ስናደርጋቸው ማለት ነው። በአይዲ እንጠራ ነው then inner HTML ውስጥ ግባና ሊተራሊ ይሄን ስም ውስጡ ያለውን ነገር ብቻ ላይክ በዚህ ሪፕሌስ አድርገው ምንም ባይኖረው ራሱ it's going to be like እሱ ስም ይሆናል ማለት ነው። ለምሳሌ let's create empty paragraph ምንም ኤግዚስት ያደረገ ነገር የለም። ልክ ክሊክ ሳደርገው it's going to be appear ማለት ነው። ስለዚህ ባዶም ቢሆን ወስዶ ነው የሚከተው። ውስጡ ያለም ከሆነ it's going to be like አጥፍቶ ይከተዋል ማለት ነው። this is my favorite language የሚል ነበረ። ልክ ክሊክ ሳደርገው it's going to change it into hello javascript ማለት ነው። that's all about። ስለዚህ በቀጣይ ቪዲዮአችን ደግሞ እንዴት HTML ውስጥ ያሉትን አትሪቢዩቶች ማኒፕሌት ማድረግ እንችላለን። for example if you want to change like የፎቶዎችን ሶርስ መቀየር ብትፈልጉ or የሊንኮችን አትሪቢዩታቸውን መቀየር ብንፈልግ I think they call it reference መቀየር ብቻ any kind of attribute በጃቫስክሪፕት መቀየር እንደምንችል እናያለን ማለት ነው በቀጣይ ቪዲዮ። yeah that's all about today's video። በቀጣይ ቪዲዮ እስክንገናኝ